ኦልሞስት እኮ ደርሻለሁ። በቃ ምን ትሉ የሚጨቀጭቀኝ አባ ሰዓት ስንት ነው? ስልክ ስላለስኩ ነው። ሰዓት ስንት ነው? ስልክ ስላለሽ ነው 10 ሰዓት ከ20 ነው። ከፈለግሽ ስልኬንም ያዡና እቤት ስትደርሺም ደውዬ ልንገርሽ። አልፈልግም፣ ጓደኛ አለኝ። እሺ ቆየሽ? ማን ምን ቆያለሁ? በእናትሽ ማምጣቴም አንድ ነገር ነው። አንተ እንዴ ምን ተፈጥሮ ነው? አልተከተለችኝማ። ምንድነው? የሆነች መንገድ ላይ አግኝታኝ ሰዓት ስንት ነው አለችኝ። ነገርኳት። ከዛ በኋላ ስልክ ቁጥርን ካልሰጠኝ እኔ ደግሞ ገርል ፍሬንድ አለችኝ። አይቻልም፣ አይሆንም አልኳት። ከዛ በቃ አልፋታ ስትለኝ ስለቸኮልኩ ሰጠኋት። ከዛ ለሀገሩ አዲስ ናት መሰለኝ እንግዳ ማረፊያ ሩም ምናምን አሳየኝ አለችኝ። እኔ በየዋህነት ሄጄ አሳየኋት። እሺ እፈራለሁ፣ ውስጥ አብረን እንግባ። ኧረ እባክህ አይገርምም? ከዛ ገብቼ እዛ ቆይቼ እኮ መምጣቴ ነው። ኧረ አንቺ በቃ ቺኮቹን ትፈጃቸዋለሽ። ኧረ እባክሽ ሚስጥሩ ምንድነው ግን? ምን ገንዘብ ነው። ቺክ ገንዘብ ካለ እሺ በቃ ቺክ ያንተ ነው። ገንዘብ ለማግኘት ደግሞ ቴሌግራም ላይ ነው። ኔክስት ሉዶ ቦት ላይ ገብተሽ እየተጫወትሽ ገንዘብሽን መስራት ነው። ኧረ በስመ አብ። በቃ አንቺ ግን የቺክ ድሮ ነው። እሺ በቃ ተይ እባክሽ፣ ተይ። ኧረ እባክሽ ውሰጂው ስልኬን። ባትደውይልኝም እኮ ችግር የለውም፣ ደስ ይበለኝ። ውሰጂው። ኧረ ጨካኝ አትሁን። ኧረ በእናትሽ ቆይ ልደርስበት